ሰላም ውድ የተከበራችሁ ቻናል ቤተሰቦች ሰላምታዬ ያላችሁበት ይድረስልኝ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ እንዲሁም ደግሞ ቪዲዮ ለሌላ ሰው ተደራሽ እንዲሆንልኝ ላይክ ያደርጋችሁ ቪዲዮ ጀምሩት። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደበት ነው ያለው። እኛን አላቆየም በደቂቃ ነው ያሳመነው። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ ሁለት መልእክታቶችን አሉኝ በዚህ ቪዲዮ ላይ። ቪዲዮ ላይክ እና ኮፒ ሊንክ ያደረጋችሁ አዳምጡኝ። የመጀመሪያ መልእክቴ ለእግረኛው ሚዲያ ባለቤት ለጋዜጠኛ ተክለ ሃይማኖት አዳነ ነው። ተክልዬ በጣም የቤተክርስቲያኒቷን እንደምትወዳት በደንብ ይገባኛል። እንደዚህ አይነት ጉዳዮች ግን ቢበቃህ ጥሩ ይመስለኛል። አጀንዳዎችን ወደዚህ እያመጡ አንደኛ አንተም ነገ የምትጸጸትበት ጉዳይ፣ ሁለተኛም ነገር ደግሞ የማይረባ ረብ የሌለው ነገርን ቢቆም ይሄ ነገር ጥሩ ይመስለኛል። ሁለተኛ ለመነኮሳት አባቶቻችን እንዲህ አይነት ጉዳዮችን ወደ ሚዲያ ሲመጣ ምናልባት ከጀርባው ሆኖ እናንተም ሂዱ እንደዚህ ማድረጉ እያሉ የሚመክሩ አካላት ሊኖሩ ይችላሉ። ግን ይሄ ነገር ቢበቃ አይሻልም ወይ? የምንኩስናስ ግብሩ እንዲህ ነው ወይ? ልጅ ነው እሸቱ፣ የቤተክርስቲያኒቷ ልጅ፣ ያውም ደግሞ በጣም ብዙ መልካምና በጎ ምግባራትን የሚሰራ የቤተክርስቲያኒቷ ልጅ ነው። ካጠፋ ጠርታችሁ ይሄ ነገር መስተካከል አለበት ብላችሁ በራሱ ሚዲያ እንዲያርም ማድረግ አይቻልም ወይ? አንድም ደግሞ ልጁ ጥፋት ከሆነ ያንን ደግሞ ለሰራበትን ቪዲዮዎችን በጣም አብራርቶ በዛ ላይም ደግሞ ይቅርታ ጠይቆ መነኮሳቱም በቤቱ ድረስ ተገኝተው በዛ ጉዳይ ላይ ተነጋግሮ የተፈታ ጉዳይስ አይደለም ወይ? ስለዚህ እንደው ቢያንስ በዚህ ዘመን ላይ ለቤተክርስቲያን የሚተጉላት የሚለፉላትን ልጆቿን በተለይ ደግሞ በዚህ ዘመን ላይ ውድድሩ ሰፊ በሆነበት ሰዓት ላይ እንደው ገፍተን ልጆቻችንን ባንጥላቸው ጥሩ ነውና እባካችሁ አባቶቻችን እናንተም ይብቃችሁ። እንደተመለከታችሁት ነው እንደ አይነት ነገር በነገራችን ላይ መልከ ብዙ እይታ ያመጣል። እውነት ነው። መልከ ብዙ እይታ ማለት እንግዲህ አንዳንዴ የቆጡና ወርድ ብላ የብብቷን ጣለች የሚባል ነገር አለ። ይህንን ጉዳይ እንደገና ኤግዛጅሬትድ አድርጎ አባብሶ የማይሆኑ ነገሮችን እየቆላለፉ ወደዚህ ወደ ህዝብ ይዞ መምጣት ግን በጣም አንደኛ የአባቶችን ክብርም ይቀንስብናል። እባካችሁ እንደ አይነት ነገር ጥንቃቄ ብናደርግ አሪፍ ነው ብዬ አስባለሁ። እናንተም እስኪ የተሰማችሁን ሀሳብና አስተያየት በኮሜንት ቦክስ እንድታስቀምጡልኝ እፈልጋለሁ። እስካሁን ግን በትዕግስት እኔ ጋር ቁጭ ብላችሁ ስትከታተሉኝ ለቆያችሁ ቤተሰቦች እጅግ በጣም ማከብራችሁ። ቻናሉን ሰብስክራይብ እያደረጋችሁ የዚህ ቻናል አባል ትሆኑ ዘንድ በአክብሮት ጋብዛለሁ። እስካሁን አብራችሁ የቆዩት ማቲ ነበርኩ። ቪዲዮን ከወደዳችሁት ላይክ አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። አመሰግናለሁ።